የፊት ማስክ የማይታመን ነው። በእርግጠኝነት እናንተ ራሱ ሰርፕራይዝ ትሆኑበታላችሁ። ሰርታችሁ ተጠቀሙት። ፊታችሁን ጽድት የሚያደርግላችሁ ሳሙና የመሰለ በዚህ መንገድ ማስክ ሰርቶ መጠቀም ይቻላል። ፊታችሁ እንዴት ጽድት እንደሚያደርግላችሁ ለፊታችሁ፣ ለገላችሁ የሚሆን እንዲሁም ደግሞ ለአንገታችሁ፣ ለሁሉ ነገር ነው የሚሆነው። ትወዱታላችሁ። ቀለል ባለ መንገድ ነው የሚሰራው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ይሄ ሁለት ቀን ጠፍቻለሁ፣ ግን ደግሞ አልተመቸኝም ነበር ከልጆች ጋር። ለማንኛውም በመጀመሪያ የምጠቀመው እዚህ ጋር ቶሜሪክ ወይም ደግሞ እርድ እጠቀማለሁ። እኔ የምጠቀማቸው 3 ግብአት እጠቀማለሁ። ከነዛ ግብአት 2ቱ ካላችሁ ወይም ደግሞ አንዱ ካላችሁ በዛ መጠቀም ትችላላችሁ። እርድ የፊት እርድ ነው የተጠቀምኩት። ያው የሁልጊዜም ጥያቄያችሁ የሚሆነው እርድ የምግብ እርድ ይቻላል ወይ ነው የምትሉትና የምግብ እርድ ባትጠቀሙ ባይነኝ፣ ምክንያቱም ብዙ ቅመሞች ስለሚገባበት። ከዛ በኋላ እዚህ ጋር የተጠቀምኩት የሩዝ ዱቄት ተጠቅሜያለሁ። እናንተ ሩዝ ቀቅላችሁ መጠቀም ትችላላችሁ፣ የሩዝ ዱቄት ከሌላችሁ ማለት ነው። ወይም ደግሞ ኒሻ መጠቀም ትችላላችሁ። ኒሻ ወይም ደግሞ የበቆሎ ዱቄት ማለት ነው። ያ ብዙዎቻችሁ ኒሻ ምንድን ነው ስለምትሉ ማለት ነው። እና እሱ መጠቀም ትችላላችሁ። ከዛ በኋላ ሁለቱን አንድ ላይ አዋህጀዋለሁ። እዚህ ጋር ስተሰርች ያለው በመጀመሪያ ላይ ሁለት ዱቄቶች በአንድ ላይ ማቀላቀል ሲገባኝ ሳላቀላቀላቸው ቀርቼ እንደዚህ እንትን ሲልብኝ ጓጎለብኝ ማለት ነው። በነገራችን ላይ የሩዝ ዱቄት ይጓጉላል። ከዛ በኋላ ሶስተኛው ግብአታችን ተልባ ነው የሚሆነው። ተልባ ቢያንስ 1 ማንኪያ ከግማሽ የሚሆን ያክል ነው የተጠቀምኩት። የምር ትወዱታላችሁ። ፊታችሁ እንዴት እንደሚያጠራላችሁና እናንተ ራሱ እንደዚህ ከሰራችሁ ሰርፕራይዝ ነው የምትሆኑበት። እንደዚህ ይሰራሉ ብላችሁና ከዚህ በፊት ሰርቼው ነበር በሌላ መንገድ። እናንተም ሰርታችሁ ሞክሩት። ተልባችንን እናጥበዋለን። መታጠብ አለበት። ለፊታችን የምንጠቀማቸው ነገሮች ማንኛውም ነገር መታጠብ ስላለበት ማለት ነው። ከዛ በኋላ እዚህ ጋር ካጠለልኩ በኋላ አጥቤ ካጠለልኩ በኋላ ቅድም ጓጉሎብኝ ስለነበር እሳት ላይ ስታረጉት የበለጠ ነው የሚጓጉለው። ስለዚህ አጠለልኩት ማለት ነው። ከዛ በኋላ አጥልዬ የሚበቃኝን አክል 1 ብርጭቆ ውሃ ነው የጨመርኩበት። እናንተ በዛ አርጋችሁ ከሆነ 2ም 3ም መጨመር ትችላላችሁ። እዚህ ጋር እንደነገርኳችሁ የሩዝ ዱቄቱ ካላገኛችሁ ከተልባው ጋር አንድ ላይ መስራት ትችላላችሁ፣ መቀቀል ትችላላችሁ እንትኑ ማለት ነው ፍሬውንና ከዛ በኋላ እዚህ ጋር ለአንድ 5 ደቂቃ የሚሆን ስቶፍ ላይ እናደርገዋለን በደንብ እንዲዋሃድልን ማለት ነው። ለካ 4ኛ ግብአት ነው እዚህ ጋር በኤዲቲንግ ችግር ነው እና ቡና ጨምሬበታለሁ። ቡና ጃኮ ኮፊ ነው ያለኝ። እናንተ የአበሻ ቡና ካላችሁ የአበሻ ቡና መጨመር ትችላላችሁ። ግን እንደነገርኳችሁ ነው እኔ የተጠቀምኩት ግብአት እናንተ ግዴታ መጠቀም የለባችሁም። ያላችሁ በአላችሁ ግብአት ተልባና እርድ ካላችሁ በሱ ብቻ መስራት ትችላላችሁ። ሩዝና እርድ ካላችሁ ወይም ደግሞ ሩዝና ተልባ በአንድ ላይ ደግሞ መስራት ትችላላችሁ። ከዛ በኋላ እሳት ላይ እንደዚህ እናደርገዋለን። የምር ግን በቃ ግርም ነው ያለኝ ራሱ የሆነ ደስ የሚል በቃ ለፊታችን ቢያንስ በሳምንት 1 ጊዜ ያስፈልገናል እንደዚህ አይነት ማስኮች ሰርተን መጠቀም ማለት ነው። ከዛ በኋላ እንግዲህ ቢያንስ እንደነገርኳችሁ ለ5 ደቂቃ ያክል ነው፣ እንዳይጓጉልባችሁ። እዚህ ጋር መጓጎል የለበትም። ግን ወዲያውኑ ነው እንትን የሚለውና የተልባው ጄልም ወዲያውኑ ስለሚወጣ እኔ ደግሞ ተልባው ደግሞ አልፈጨውትም። ስለዚህ ጄሉንም አንድ ላይ እንዲዋሃድ ነው የፈለኩት። እዚህ ጋር በደንብ ማማሰል አለባችሁ። በነገራችን ላይ እርድ በጣም ብዙ ጥቅሞች አሉት ለፊታችን ጥራት። ቡና የተደፈኑ ቆዳ ክፍሎችን ይከፍታል እና ስለዚህ ስትጠቀሙ የፊት ማስኮችን ስትጠቀሙ ቡና የሁልጊዜ ግብአታችሁ ቢሆን በጣም አሪፍ ነው። ከዛ በኋላ ከደረሰ በኋላ ይሄንን ይመስላል። ቡናው ከለሩ ቀየረው። ከዛ ደግሞ እዚህ ጋር የተጠቀምኩት ኤክስትራ ቨርጂን ኦይል ተጠቅሜያለሁ። እናንተ ኦሊቭ ኦይል ማለት እናንተ ያላችሁን ቅባት መጨመር ትችላላችሁ። ከዛ በኋላ ወይም ቤቢ ኦይል መጠቀም ትችላላችሁ። ከዛ በኋላ እናንተ የሳሙና መስሪያው ከሌላችሁ እንደዚህም ራሱ በነገራችን ላይ አብርዳችሁ እንደዚህ መጠቀም ትችላላችሁ። ግን በፍሪሽ ሲሆን ደግሞ አንዳንዴ ፊታችን በረዶ ሲነካን በጣም ነው ደስ የሚለውና ከዛ በሳሙና መስሪያዬን እንደዚህ ለአራት ቦታ ከፍዬ ጨምሬዋለሁኝ። በነገራችን ላይ አንዱ በአንድ ቀን ራሱ አትጨርሱትም። እንደዚህ ትንሽ ሙካባ ወይም ደግሞ ምንድነው
በረዶ የሚሰሩበት አለ አይደለ? እሱ ካላችሁ በሱ ሰርታችሁ ፍሪጅ ውስጥ ካስቀመጣችሁ በቃ በቀን አንድ ጊዜ ፊታችሁን መሳጅ የምታረጉበት ፊታችሁ ራሱ እንዴት ብርት እንደሚል ጽድት ነው የሚያደርግላችሁ። ከዛ በኋላ እንደዚህ ከጨመርኩ በኋላ ፍሪጅ ውስጥ እጨምረዋለሁ። ፍሪጅ ውስጥ ስትጨምሩት ነው ያው ልክ መጀመሪያ እንዳያችሁት የሚሆንላችሁ ማለት ነው። ፍሪጅ ውስጥ ለ24 ሰዓት ጨምሬዋለሁ እኔ ከትላንት ወዲያ ነበር የሰራሁትና ለ24 ሰዓት ከጨመርኩ በኋላ ከዛ በኋላ ያው በነገራችን ላይ ለ4 ሰዓት በ2 ሰዓት ውስጥ ራሱ ጅምድ ይላል። ይሄንን ይመስላል ሳሙናን የሚያስንቅ ደስ የሚል ከለር ያለውና ምርጥ የፊት ማስክ ነው እየሰጠኝና በሳሙና መንገድ መልኩ እንደዚህ ራሱ ተበላሸ አልተበላሸ ከምትሉ ራሱ ለሳምንታችሁ አንድ ጊዜ ሰርታችሁ ፍሪጅ አስቀምጣችሁ ሁሌ ማይመቻችሁ ከሆነ በሳምንት ሁለቴ መስራት ማይመቻችሁ ከሆነ አንድ ጊዜ ሰርታችሁ ለ15 ቀንም መጠቀም ትችላላችሁ። በተለይ በትንሹ ከአብ ይሄ ጥናንጥ ፍሪጅ እንትን ውሃ የሚያስቀምጡበት እሱ ካላችሁ በሱ አድርጋችሁ በትናንሽ መጠቀም ትችላላችሁ። ለፊታችሁ ፊታችሁን፣ እጃችሁን፣ አንገታችሁ መሳጅ ታደርጉበታላችሁ። ከዛ እዚህ ጋር በእጄን እያሳየኋችሁ ነበርና ወዲያውኑ ነው በቃ እንትኑን ቅልጥ የሚለው ይሄ ማስኩ ማለት ነው። ቅድም ያያችሁት የጨመርኩት ማስክ ቅልጥ የሚለው ወዲያውኑ። እዚህ ጋር ነጭ ልብስ ነበር የለበስኩት፣ ልብስ ተበላሽቶብኛል። ለማንኛውም ያው ማጠቢያ አይቀርም። በመጨረሻ ሳሙናው ይመስላል እና ፊቴ ደግሞ እየተቀባው ላሳያችሁ ብዬ ነው። እዚህ ጋር ፊታችሁ እንደዚህ መሳጅ ታረጉበታላችሁ ሁሌም ቢያንስ ማታ ማታ ወይም ደግሞ ቀንም ቢሆን በማንኛውም ሰዓት እንደዚህ መሳጅ አርጋችሁ መታጠብ ራሱ አያስፈልጋችሁም። ምክንያቱም አንደኛ ቅባት ጨምሬበት ስለነበር በሶፍት ጥርግ አርጋችሁ መተው ማለት ነው። እዚህ ጋር ፊቴን በደንብ ነው መሳጅ ያረኩበት። ፊታችሁ ስታረጉት እንዴት በቃ የሆነ ስሜቱ አትጠይቁኝ፣ የምር አትጠይቁኝ። ሞክሩትና ታመሰግኑኛላችሁ። በእርግጠኝነት ደስ የሚል ስሜት ነው ያለው። የሆነ ደስ የሚል በቃ ፊታችሁ ራሱ ልስልስ ነው የሚለው። በተለይ ሙቀት ካለ አሁን ያላችሁበት አካባቢ ሙቀት ለሙቀት በጣም ነው የሚሆናችሁ። እንደዚህ ፊታችሁ በምግብ በተለያየ ነገር በሙቀቱ ተቃጥሎ እንትን ስትሉት ማታ ደግሞ እርፍ ስትሉ ስልትተኙ ስትሉ ፊታችሁን እንደዚህ መሳጅ አርጋችሁ ታጥባችሁ እንዲሁም ያላችሁ ቅባት ተቀብታችሁ ስትተኙ በቃ አትጠይቁኝና ስሜቱ በጣም ፊታችሁ ራሱ ምርጥ ለውጥ ነው የሚኖረው። በተለይ ማዳት ብጉር ላለባችሁ ለተሸበሸበ ፊት ምርጥ ማስክ ነው እና ሰርታችሁት ሞክሩት። እኔ በጣም ነው የወደድኩት እዚህ ጋር። ከዛ በኋላ መሳጅ ካደረግኩ በኋላ ቢያንስ ለ5 ደቂቃ ትታችሁ ከ5 ደቂቃ በኋላ እንደዚህ ጠርጌዋለሁ። እናንተ ለ5 ደቂቃም ለ10 ደቂቃ መተው ትችላላችሁ። በነገራችን ላይ ያው እኔ ለቪዲዮ ብዬ ነው እንጂ ለእናንተን ለማሳየት ነው እንጂ ከካሜራ ጀርባ በደንብ ነው የምጠቀመው ልጆችን እያጫወኩ። ስለዚህ እናንተም እንደዚህ ሰርታችሁ መጠቀማችሁን እንዳትረሱ። ከዛ በኋላ እዚህ ጋር ቤቢ ኦይል ነው የነበረኝ። ቤቢ ኦይል ተቀባው ማለት ነው። ያላችሁን ቅባት እንደነገርኳችሁ እንግዲህ ለቻናል አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ነባሮች ሁሌም ስለምታበረታቱኝ በጣም አመሰግናለሁ። ሰሞኑን ጠፍቻለሁ፣ 4 ቀን ነው እንደዚህ ሆኖኛል። ግን ደግሞ ለበጎ ነው፣ እመጣለሁ። በሌላ ቪዲዮ የምንገናኝ። በሰራላችሁ ቪዲዮ ካለ ኮመንት ጻፉልኝ። ባይ